E se io muoio da partigiano, oh bella ciao, bella ciao, bella ciao, ciao, ciao. E se muoio da partigiano, tu mi devi seppellire. አሁን መኪኖቻችን ገብቷል። አዲስ አበባ ከስተመር እየጠበቀን ነው። እንግዲህ የእውነት በእውነት እያየናቸው ነው። እየተጫኑ ነው መኪኖቹ። ፊንቴክ ኢንቨስትመንት አምባሳደሮች ወደ ጅቡቲ እየሄድን ነው ያለነው። በጅቡቲ የኢትዮጵያ ኤምባሲ ላደረገልን አቀባበል በጣም እናመሰግናለን። ፊንቴክ ኢንቨስትመንት ባዘጋጀው ፕሮግራም ላይ ይሄው ከጀርባችን የምታዩዋቸው ታላላቅ አርቲስቶቻችን ኢትዮጵያ አለኝ የምትላቸው አርቲስቶች ዛሬ ጅቡቲ ተገኝተዋል። kusoo dhawaada fanaaniinta Ethiopia nooga yimid. أهلا بكم مسلسلين في إثيوبيا من شركة فينيكس de la société Fintech Investment. isi naftaana qoday kooda macaailaya urba jeclaan urayne ha aadin dhameel kaleeto Afara konjo, afara watat, afara konjo, aina afara watat. አሁን የምንገኘው ጅቡቲ ላይ ቻይና ፍሪ ዞን እነዚህ BYD መኪኖች እንደምታዩቸው ብራንዲንጋችንን መለጠፍ እንደቀጠልን ነው። እነዚህ ሁሉም መኪኖች ፊንቴክ ኢንቨስትመንት የሚያስመጣቸው የBYD መኪኖች ናቸው። እንደምትመለከቷቸው ቁጥራቸው ከፍተኛ የሆኑ መኪኖች ተዘጋጅተዋል ማለት ነው። በጣም ደስ ይላል። የብዙ ከስተመር ጥያቄ ነው። እንግዲህ የእውነት በእውነት እያየናቸው ነው። እየተጫኑ ነው መኪኖቹ። አሁን መኪኖቻችን ገብቷል። አዲስ አበባ ከስተመር እየጠበቀን ነው። አዲስ አበባ ወደ ደንበኛ መልካም መንገድ ግባ ሄደናል። Nous avions c'est très chaud, c'est très chaud à Djibouti. የኢትዮጵያ አረንጓዴ ጉዞ በኤሌክትሪክ መኪና እያሳለጠ ያለው ፊንቴክ እስካሁን ያከናወናቸውን ትልቅ ስኬቶችና አሁን ያለንበትን አስገራሚ ሁኔታ በዝርዝር እናቀርባለን። ፊንቴክ ኢንቨስትመንት የተመሰረተው በኢትዮጵያ የትራንስፖርት ዘርፍ ማቅረብ ለውጥ ለማምጣትና ተያያዥ ማህበራዊና ኢኮኖሚያዊ ችግሮችን ለመፍታት ነው። የድርጅታችን ህልውና በሚከተሉት ቁልፍ ዓላማዎች ላይ የተመሰረተ ነው። ማህበራዊና ኢኮኖሚያዊ ፋይዳ በሺዎች ለሚቆጠሩ ዜጎች ቀጥተኛና ተዘዋዋሪ የሥራ ዕድል በመፍጠር የማህበረሰቡን የኢኮኖሚ አቅም ማሳደግ፣ አረንጓዴ ልማት ለአካባቢ ተስማሚ የሆነ የአረንጓዴ ትራንስፖርት ስርዓት በመዘርጋት ለሀገራችን ለዓለም የአየር ንብረት ለውጥ መዛባት አዎንታዊ መፍትሄ አካል መሆን ነው። የውጭ ምንዛሪ ቁጠባን በመንግስት ለነዳጅ ለመለዋወጫ ዕቃዎች የሚያወጣውን ከፍተኛ የውጭ ምንዛሪ ወጪ የሚቀንስ አስተማማኝ አማራጭ ማቅረብ ነው። የፋይናንስ አዲስ ፈጠራ በርካታ ዜጎች ተጠቃሚ የሚያደርግ አዲስ የቢዝነስና የፋይናንስ ሞዴል ማስተዋወቅ ይህን የሚከተሉትን ያካትታል። ተመጣጣኝ ዋጋ ቅናሽ፣ 50% ቅድመ ክፍያ አማራጭ፣ ቀሪ ክፍያውን ከወለድ ነፃ እስከ 5 ዓመት በሚደርስ ጊዜ ውስጥ የመክፈል ዕድል፣
የክንውን ግምገማና የተመዘገቡ ስኬቶችን ከብዙዎቹ በጥቂቱ የሚከተሉትን መጥቀስ ይቻላል። ድርጅቱ ከተመሰረተ ጊዜ ጀምሮ የሚከተሉትን ጉልህ ስኬቶች አስመዝግቧል። የተሽከርካሪዎች አቅርቦት እስካሁን ድረስ ከ250 በላይ የኤሌክትሪክ ተሽከርካሪዎች ድርጅታችን ባመቻቸው ከወለድ ነፃ የዱቤ ሽያጭ አማራጭ በመጠቀም ለደንበኞቻችን ተላልፈዋል። የደንበኞች ግንኙነትና ታማኝነት የደንበኞቻችንን ተጨባጭ ሁኔታ በመረዳት ባጋጠማቸው የግል ችግር ምክንያት ከ100 በላይ ለሆኑ ደንበኞች ሙሉ በሙሉ ገንዘባቸውን ከመመለሱ በላይ ከ50 በላይ ለሆኑ ደንበኞች ደግሞ ጊዜያዊ ብድር በመስጠት የደንበኛና የድርጅት የመደጋገፍ ባህል ማዕከል ያደረገ አሰራር መጀመሩን ያረጋግጣል። የሥራ ዕድል ፈጠራ ላይ ደግሞ ከ100 በላይ ለሚሆኑ ዜጎች ቋሚ የሥራ ዕድል የፈጠረ ሲሆን ሰራተኞቻችን የተሽከርካሪ ባለቤት የሚሆኑበትን ዕድል በማመቻቸት ተጨማሪ የኢኮኖሚ አቅም እንዲፈጥሩ ተደርጓል። ሀገራዊ ግዴታን ከመወጣት አንጻር ድርጅቱ እስካሁን ድረስ ከ200 ሚሊዮን ብር በላይ ቀረጥ በመክፈል የዜግነት ግዴታውን በአግባቡ እየተወጣ ይገኛል። የሎጂስቲክና አቅርቦት ሰንሰለትን ከማጠናከር አንጻር ከውጭ አጋሮች ጋር በፈጠርነው ጠንካራ ግንኙነት 417 ተሽከርካሪዎችን ጅቡቲ ወደብ ድረስ በማስመጣት ወደ አገር ውስጥ ለማስገባት ከፍተኛ ርብርብ እየተደረገ ይገኛል። የድርጅቱ አዲስ የቢዝነስ ፈጠራና የገነባነውን እሴት ማስቀጠል በተመለከተ ዘርፈ ብዙ የውጭ ምንዛሬና የገቢ ምንጭ የሚያመጡ ስራዎች በመሰራት ላይ ናቸው። እንደሚታወቀው ድርጅቱ እስካሁን ድረስ ያስረከባቸውን መኪኖች ግማሽ ዋጋውን ከተለያዩ የሥራ ዘርፎች አሟልቶ ወለድ የማይከፈልበት የ5 ዓመት የዱቤ ሽያጭ አገልግሎት ዕድል በማመቻቸት መሆኑ ይታወቃል። አሁን ድርጅቱ ግማሽ ዋጋውን ከያዛቸው የተለያዩ የድርጅት የሥራ ዘርፎች በማሟላት ጅቡቲ ድረስ ያስመጣቸው በርካታ መኪኖች ወደ ሀገር ውስጥ አስገብቶ ለደንበኞቹ ያለምንም ተጨማሪ ክፍያ ለማስረከብ ከፍተኛ ርብርብ በማድረግ ላይ ይገኛል። የመኪና አቅርቦትና የዱቤ ሽያጭ አገልግሎትን በተመለከተ ጊዜውንና ብዛቱን ጠብቆ መጓዝ እንዲችል አጠቃላይ የገንዘብ ፍሰቱ ሙሉ በሙሉ አስተማማኝ እንዲሆን የሚያስችሉ የተለያዩ ስትራቴጂዎችን ቀይሶ በመስራት ላይ ይገኛል። ፊንቴክ ለኢትዮጵያ አረንጓዴ ልማት ቁርጠኛ ነው። ከዛሬ ጀምሮ በየሳምንቱ ዘውትር አርብ ስለ ድርጅታችን መረጃዎችን የምናቀርብላችሁ ይሆናል። ቸር ሰንብቱ። ኧረ ይቅርብኝ፣ ናን ይቅርብኝ፣ ወላሂ ይቅርብኝ። ፈራሁኝ፣ ወላሂ ፈራሁ። እኔ መንዳት አልችልም። አሁን እንደምትመለከቱት እዚህ አዲስ አበባ ገብቷል። በጣም ተደስቻለሁ። እግዚአብሔር ይመስገን። ከጅቡቲ ተነስተን አዲስ አበባ ገብተናል። ባለፈው በዛ በረሃ በዛ ሙቀት የጫነው መኪና ይሄው ራሷ እኔ የጫንኳትን መኪና አሁን ደግሞ ላወርድ ነው። ይሄ እንጀራ ከባድ ነው። በእውነት ፈራሁኝ፣ ወላሂ ፈራሁ። እኔ መንዳት አልችልም። አላበኝ እኮ ጭራሽ ነው ወይ ከዚህ የበለጠ ዳገት ላይ ነድቻለሁ እኮ ግን ፈራሁ ዛሬ። አሁን ችግር የለም። አሁን በጣም እችላለሁ። በፍጹም ተመልካቾች የማትችሉትን ነገር አታድርጉ። በቃ አታድርጉ፣ በእውነት አታድርጉ። አንቀጠቀጠኝ እኮ። የፊንቴክ ኢንቨስትመንት የሚያስመጣቸው BYD ኤሌክትሪክ መኪኖችን እንዲህ ባለ መልኩ አዲስ አበባ ደርሰዋል ከጅቡቲ። እዛ ሰቅለናል። አሁን ደግሞ አወርዳለሁ። እግዚአብሔር ይርዳኝ። ይሄው ለማውረድ እየተዘጋጀው ነው አዲስ አበባ። በጣም ተደስቻለሁ። እግዚአብሔር ይመስገን። ክቡራን ተመልካቾቻችን አሁን የምንገኘው መስቀል አደባባይ ነው። ጅቡቲ ሄደን ጭነናቸው የመጣ ነው። አሁን እንደምትመለከቱት እዚህ አዲስ አበባ ገብተዋል። እንዴት ናችሁ? እንኳን ደስ አላችሁ። ሰርሽ ኮንግራቹሌሽን። አልፈራህም አይደል ስታወርድ? እንግዲህ የተባረከ ቀስ እያላችሁ እየነዳችሁ የምትሰሩበት የምትደምቁበት ያርግላችሁ እንላለን። እግዚአብሔር መልካሙን አድርጓል። በጣም ደስ ብሎኛል። መልካም ጊዜ። አሁንም በ950 ሺህ ብር የመኪና ባለቤት መሆን ይችላሉ። ቦሌ ዋናው መንገድ ላይ ከሜጋ ህንፃ ጎን ሲቲ ፕላዛ በሚገኘው ዋና መስሪያ ቤታችን በአካል ቀርበው ዓለም አቀፍ ደረጃውን በጠበቀው ሾውሩማችን ይስተናገዱ። ፊንቴክ ኢንቨስትመንት
BYD መኪኖቻችን ገብቷል። እየተራገፉ ነው፣ እየራገፍን ነው ያለነው። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ያው እንግዲህ እንደምታዩት በፊንቴክ ኢንቨስትመንት የመጣውን መኪና BYDዎቻችንን እያራገፍን ነው ያለነው። በቅርብ ቀን ደግሞ እንደዚሁ ቁልፍን የምናስረክብበት ጊዜ ነው። መኪና ላይ የተጫነን መኪና ከመኪና ላይ ሳውርድ ያው የመጀመሪያ ቀኔ ነው። እንግዲህ BYD መኪኖቻችን ገብቷል። እየተራገፉ ነው፣ እየራገፍን ነው ያለነው። Thank you so much. ዋው ይታያል አባቴ። BYD ይሄን ይመስላል። 00 ማንም እኔ ነኝ የነካሁት፣ ሀበሻ ነኝ የነካሁት። በነገራችን ላይ ቻይናው ራሱ ነው ገጥሞ ይላከው። በየቀኑ በየጊዜው እንደዚህ መኪኖቻችን ይራገፋሉ። እያየ ረዳት የለም እንዴ አንተ? ማክሲመም ከሳምንት ከሁለት ሳምንት በኋላ መኪኖቻቸውን ይረከባሉ። እነዚህ የሚረከቡን ሰዎች ከ3 ወር ባነሰ ጊዜ ነው ይመጣላቸው። በተጨማሪም በየክፍለ ከተማው ሾውሩም የማዘጋጀት እቅድ አለን። ከእቅዳችን ውስጥ ደግሞ አሁን ሰሞኑን በ2 ክፍለ ከተሞች የከፈትናቸውን ሾውሩም እንደዚሁ የምናስመርቅ ይሆናል ማለት ነው። በተጨማሪም ኤግዚቢሽን ማዕከል ውስጥ የተዘጋጀ ፕሮግራም ላይ ፊንቴክ ኢንቨስትመንት ግሩፕ በሰፊው ስፖንሰር አድርጎ እዛም እንገኛለን። መኪኖቻችንን እዛ ሄዶ መጎብኘት ይችላሉ። የፊንቴክ ደንበኞች እንኳን ደስ አላችሁ። ግቢው ጠቅላላ በፊንቴክ ነው ያለው። ግቢው ጠቅላላ ፊንቴክ ነው ያለው። ዋው የእውነት ደርሰዋል። በጣም ግሩም አሜዚንግ ብራዘር። እንግዲህ ያው እንደምታዩት እዚህ ጋር ጅቡቲ ላይ የጫናቸው መኪና እነሆ ደግሞ ዛሬ በመቶ ሚሊዮኖች የሚቆጠር ክፍያ ለመንግስት ታክስ ከፍለን አዲስ አበባ አምጥተናቸዋል። ዛሬ አዳማ ነው ያሉት። ወደ ቢሾፍቱ ደግሞ ይሄዳሉ ማለት ነው። ሰሌ ኮንግራ በጣም ይሄ በጣም ደስ ይላል። ዋው መስገን ያንን ሙቀት በረሃ ምናምን አልፈው በዚህ አይነት ሁኔታ ተጭኖ እንዲያውም አንዳንዴ መኪኖች እንደዚህ ተጭኖ እንደሚመጡ ለማህበረሰቡ ማሳየቱ ራሱ ደስ ይላል። ከኋላ ያለው ጉድ ይሄን ደግሞ ኦ ማይ ጋድ። በነገራችን ላይ ስንገባ መንገድ ላይ በየቦታው ግቢው ጠቅላላ በፊንቴክ ነው ያለው። ግቢው ጠቅላላ ፊንቴክ ነው ያለው። ዋው የፊንቴክ ደንበኞች እንኳን ደስ አላችሁ። እንግዲህ እንደ መዝገባችሁ ቅደም ተከተል የምትረከቧቸውን መኪኖች ከጅቡቲ ጭነን ነበረ። አሁን ደግሞ እዚህ መድረሳቸውን ለማረጋገጥ ነው የመጣ ነው። ከዛ በኋላ ደግሞ እዚህ ታክስ ተከፍሎባቸው አልቀው በዛሬው ዕለት ምናልባትም ነገ አዲስ አበባ ይገባሉ ተብሎ ይጠበቃል። ደግሞ አዲስ አበባ ገብተው ለብዙ ለጠበቁ ወዳጆቻችን መኪኖቻቸው ታድለው እነሱ ደግሞ ተደስተው ለማየት ያብቃል። አሜን። አሜዚንግ ብራዘር። በጣም ዘናጭ፣ በጣም ዘናጭ፣ በጣም ግሩም፣ በጣም ደስ የሚል ነገር ይሄ ነው። በቃ እንግዲህ በጣም እጅግ ደስ የሚል ነገር ነው። ለእውነት ባለ ወረፋ የሚጠብቁት ብቻም ሳይሆን እኛም ደግሞ በአምባሳደርነት እያገለግልንበት ያለው በተለይ ፊንቴክ ኢንቨስትመንት ፋውንዴሽናችንም እየደገፈ ያለ ተቋም እንደመሆኑ በትክክል በጣም ብዙ ውጣ ውረዶችን ሄዶ በጣም ረጅም ቆይታዎች በኋላ እንግዲህ ማየት ማመን ነው እንደሚባለው ሁሉ እዚህ አዳማ መተን ጉምሩክ ውስጥ ቀረጦ ተከፍሎባቸው ዛሬ ጉዞ ደግሞ ወደ አዲስ አበባ ሊያደርጉ ደግሞ እዚህ ስለተገኘን ደስ ብሎናል። አሁንም በድጋሚ እንኳን ደስ ያላችሁ። ጉዞ ወደ አዲስ አበባ ሊያደርጉ ደግሞ አሁን ከአዳማ ጉምሩክ እንቅስቃሴ ጀምረዋል። እንኳን ደስ ያላችሁ። Thanks so much እናመሰግናለን። አሁንም የደንበኞችን ከፍተኛ ጥያቄ በማክበር ለአጭር ጊዜ ብቻ የሚቆይ በልዩ ቅናሽ በግማሽ ዋጋ ቦሌ ዋናው መንገድ ላይ ከሜጋ ህንፃ ጎን ሲቲ ፕላዛ በሚገኘው ዋና መስሪያ ቤታችን በአካል ቀርበው ዓለም አቀፍ ደረጃውን በጠበቀው ሾውሩማችን E se io muoio da partigiano, oh bella ciao, bella ciao, bella ciao, ciao, ciao. E se muoio da partigiano, tu mi devi seppellire.
በነገራችን ላይ መኪኖቻችን ማስረከባችንን ቀጥለናል። ለዚያው በ950 ሺህ ብር ቅድመ ክፍያ ብቻ ቀሪውን 950 ሺህ ብር በ5 ዓመት ያለምንም ወለድ ተከፍሎ የሚያልቅ ነው። ቅድመ ክፍያ የከፈሉ ደንበኞቻችን በወዳጅነት ፓርክ በተደረገው ደማቅ ፕሮግራም ቁልፋቸውን ተረክበዋል። ለአምስት የሀገራችን ታላላቅ አርቲስቶች፣ ሞዴሎች እና የበጎ አድራጎት ባለራዕዮች በብራንድ አምባሳደርነት ሾመናል። ለወንድም ካሊድ ፋውንዴሽን 1 ሚሊዮን ብር አበርክተናል። ለካሊድ ፋውንዴሽን የ1 ሚሊዮን ብር የገንዘብ ሽልማት ያበረክታል። 1 ሚሊዮን ብር። ምን ይሄ ብቻ! ለድርጅታችን ሰራተኞች የ3 ሚሊዮን ብር ሽልማት አበርክተናል። ታላላቅ ባለስልጣናትና የሚዲያ አካላት በተገኙበት በወዳጅነት ፓርክ ርክክባችንን ጨርሰናል። ቀናችሁ ይባረክ። ቦሌ ዋናው መንገድ ላይ ከሜጋ ህንፃ ጎን ሲቲ ፕላዛ በሚገኘው ዋና መስሪያ ቤታችን በአካል ቀርበው ዓለም አቀፍ ደረጃውን በጠበቀው ሾውሩማችን ይስተናገዱ። BYD መኪኖቻችን ገብቷል። እየተራገፉ ነው፣ እየራገፍን ነው ያለነው። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ያው እንግዲህ እንደምታዩት በፊንቴክ ኢንቨስትመንት የመጣውን መኪና BYDዎቻችንን እያራገፍን ነው ያለነው። በቅርብ ቀን ደግሞ እንደዚሁ ቁልፍ የምናስረክብበት ጊዜ ነው። መኪና ላይ የተጫነን መኪና ከመኪና ላይ ሳውርድ ያው የመጀመሪያ ቀኔ ነው። እንግዲህ BYD መኪኖቻችን ገብቷል። እየተራገፉ ነው፣ እየራገፍን ነው ያለነው። Thank you so much. ዋው ይታያል አባቴ። BYD ይሄን ይመስላል። 00 ማንም እኔ ነኝ የነካሁት፣ ሀበሻ ነኝ የነካሁት። በነገራችን ላይ ቻይናው ራሱ ነው ገጥሞ ይላከው። በየቀኑ በየጊዜው እንደዚህ መኪኖቻችን ይራገፋሉ። እያየ ረዳት የለም እንዴ አንተ? ማክሲመም ከሳምንት ከሁለት ሳምንት በኋላ መኪኖቻቸውን ይረከባሉ። እነዚህ የሚረከቡን ሰዎች ከ3 ወር ባነሰ ጊዜ ነው የመጣላቸው። በተጨማሪም በየክፍለ ከተማው ሾውሩም የማዘጋጀት እቅድ አለን። ከእቅዳችን ውስጥ ደግሞ አሁን ሰሞኑን በ2 ክፍለ ከተሞች የከፈትናቸውን ሾውሩም እንደዚሁ የምናስመርቅ ይሆናል ማለት ነው። በተጨማሪም ኤግዚቢሽን ማዕከል ውስጥ የተዘጋጀ ፕሮግራም ላይ ፊንቴክ ኢንቨስትመንት ግሩፕ በሰፊው ስፖንሰር አድርጎ እዛም እንገኛለን። መኪኖቻችንን እዛ ሄዶ መጎብኘት ይችላሉ። የፊንቴክ ደንበኞች እንኳን ደስ አላችሁ። ግቢው ጠቅላላ በፊንቴክ ነው ያለው። ግቢው ጠቅላላ ፊንቴክ ነው ያለው። ዋው! የእውነት ደርሰዋል። በጣም ግሩም አሜዚንግ ብራዘር። እንግዲህ ያው እንደምታዩት እዚህ ጋር ጅቡቲ ላይ የጫናቸው መኪና እነሆ ደግሞ ዛሬ በ100 ሚሊዮኖች የሚቆጠር ክፍያ ለመንግስት ታክስ ከፍለን አዲስ አበባ አምጥተናቸዋል። ዛሬ አዳማ ነው ያሉት። ወደ ቢሾፍቱ ደግሞ ይሄዳሉ ማለት ነው። ሰርሽ ሰሌ ኮንግራ በጣም ይሄ በጣም ደስ ይላል። ዋው መስገን ያንን ሙቀት በረሃ ምናምን አልፈው በዚህ አይነት ሁኔታ ተጭነው እንዲያውም አንዳንዴ መኪኖች እንደዚህ ተጭኖ እንደሚመጡ ለማህበረሰቡ ማሳየቱ ራሱ ደስ ይላል። ከኋላ ያለው ጉድ ይሄን ደግሞ ኦ ማይ ጋድ በነገራችን ላይ ስንገባ መንገድ ላይ በየቦታው ግቢው ጠቅላላ በፊንቴክ ነው ያለው። ዋው! የፊንቴክ ደንበኞች እንኳን ደስ አላችሁ። እንግዲህ እንደ መዝገባችሁ ቅደም ተከተል የምትረከቧቸውን መኪኖች ከጅቡቲ ጭነን ነበረ። አሁን ደግሞ እዚህ መድረሳቸውን ለማረጋገጥ ነው የመጣ ነው። ከዛ በኋላ ደግሞ እዚህ ታክስ ተከፍሎባቸው አልቀው በዛሬው ዕለት ምናልባትም ነገ አዲስ አበባ ይገባሉ ተብሎ ይጠበቃል። ደግሞ አዲስ አበባ ገብተው ለብዙ ለጠበቁ ወዳጆቻችን መኪኖቻቸው ታድለው እነሱ ደግሞ ተደስተው ለማየት ያብቃል። አሜን። አሜዚንግ ብራዘር።
በጣም ዘናጭ፣ በጣም ዘናጭ፣ በጣም ግሩም፣ በጣም ደስ የሚል ነገር ይሄ ነው። በቃ እንግዲህ በጣም እጅግ ደስ የሚል ነገር ነው። ለእውነት ባለ ወረፋ የሚጠብቁት ብቻም ሳይሆን እኛም ደግሞ በአምባሳደርነት እያገለግልንበት ያለው በተለይ ፊንቴክ ኢንቨስትመንት ፋውንዴሽናችንም እየደገፈ ያለ ተቋም እንደመሆኑ በትክክል በጣም ብዙ ውጣ ውረዶችን ሄዶ በጣም ረጅም ቆይታዎች በኋላ እንግዲህ ማየት ማመን ነው እንደሚባለው ሁሉ እዚህ አዳማ መተን ጉምሩክ ውስጥ ቀረጦ ተከፍሎባቸው ዛሬ ጉዞ ደግሞ ወደ አዲስ አበባ ሊያደርጉ ደግሞ እዚህ ስለተገኘን ደስ ብሎናል። አሁንም በድጋሚ እንኳን ደስ ያላቸው። ጉዞ ወደ አዲስ አበባ ሊያደርጉ ደግሞ አሁን ከአዳማ ጉምሩክ እንቅስቃሴ ጀምረዋል። እንኳን ደስ ያላችሁ። Thanks so much እናመሰግናለን። አሁንም የደንበኞችን ከፍተኛ ጥያቄ በማክበር ለአጭር ጊዜ ብቻ የሚቆይ በልዩ ቅናሽ በግማሽ ዋጋ ቦሌ ዋናው መንገድ ላይ ከሜጋ ህንፃ ጎን ሲቲ ፕላዛ በሚገኘው ዋና መስሪያ ቤታችን በአካል ቀርበው ዓለም አቀፍ ደረጃውን በጠበቀው ሾውሩማችን ይስተናገዱ። አፋሯ ቆንጆ ነይ አፋሯ ወጣት ነይ አፋሯ ቆንጆ አይን አፋሯ ወጣት አሁን የምንገኘው ጅቡቲ ላይ ቻይና ፍሪ ዞን እነዚህ ቢዋይዲ መኪኖች እንደምታዩቸው ብራንዲንጋችንን መለጠፍ እንደቀጠልን ነው። እነዚህ ሁሉም መኪኖች ፊንቴክ ኢንቨስትመንት የሚያስመጣቸው የቢዋይዲ መኪኖች ናቸው። እንደምትመለከቷቸው ቁጥራቸው ከፍተኛ የሆኑ መኪኖች ተዘጋጅተዋል ማለት ነው። በጣም ደስ ይላል። የብዙ ከስተመር ጥያቄ ነው። እንግዲህ የእውነት በእውነት እያየናቸው ነው። እየተጫኑ ነው መኪኖቹ። አሁን መኪኖቻችን ገብተዋል። አዲስ አበባ ከስተመር እየጠበቀን ነው። አዲስ አበባ ወደ ደንበኛ መንገድ ግባ ሄደናል። Nous avions cette très chaud à Djibouti.